ሃይ ጋይስ እንዴት ናችሁ? እንኳን በደህና ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ አብረን እንውላለን። አብሲት ከመጣል ነው የምንጀምረው ማለት ነው። አብሲታችን እንጣልን። ከዛ ዳቦአችንን ማቦካን ቁራጭ ሙዳችን እናደርጋለን፣ ፓውደር እናደርጋለን፣ ዘይት እናደርጋለን። በጣም ነው የሚጣፍጠው ዘይትን ስናደርግበት ማለት ነው። በነገራችን ላይ ዳቦን አቦካሁት እንጂ ሪዛልቱን መቅረጽ ረሳሁት። ኦልሬዲ በቃ ቆርሻው ምናምን በኋላ ላይ ነው ያስታወስኩት እንዳልቀረጽኩት። አሪፍ ነበር፣ በጣም ቆንጆዬ ነበረ። ከዛ እዚህ ጋር የማሚዬ ልብስ ማጠብ ጀመርኩኝ ማለት ነው። በነገራችን ላይ በቃ እናት ስትሆኑ ብዙ ነገሮችን በቃ ስራ ትጀምራላችሁ ምናምን መሀል ላይ ታቋርጣላችሁ ምናምን እያላችሁ ሰዓቱ ራሱ እንዴት እንደሚሄድ አታውቁት። መሀል ላይ እሷ ታለቅስባችኋለች፣ እሷን አዋፍላችሁ ምናምን በያዝላችሁ ያስተኝታችሁ መስራችሁ የምትቀጥሉት። እኔም እንደዛ እያደረኩ ነበር። የዚህ ቀን ብሎ በቃ ወደ 3 ሰዓት ምናምን የጀመርኩኝ 11 ሰዓት ምናምን የጨረስኩት። ሰዓቱ ራሱ እንዴት እንደሄድ አላወቅኩት። እዚህ ጋር ራሱ በጣም እያለቀሰች ነበር። በቃ አቋርጬው ሄድኩኝና አባብያት ምናምን ተመልሼ ወደ አጠባ የገባሁት። ያው እዚህ ጋር ልብሳችንን አጣጥበን ጨረስን። ቀጥሎ ወደ ቤት ጽዳት ነው ማለት ነው። ቤታችንን በደንብ አድርገን አጸዳን። ያው ቤታችንን ካጸዳዳን በኋላ ልብሳችንን ካጣጠብን በኋላ አብሲታችንን ጥለን ስለነበረ ወደ እንጀራ መጋገር እንሄድ ነው። ከዛ እጣን በጣም የምወደው ቤት ካጸዳዳው በኋላ ዛሬ ደግሞ የብርቱካን ልጣጭ ነበር ያደረኩት። እሱን አጫጫስኩ። ከዛ እንጀራዬን እየጋገርኩ ደግሞ ጎን ለጎን ወጤን መስራት ጀመርኩኝ። ዛሬ ድንች ነው የምንሰራው።
በመሀል ላይ እንጀራዬን እየጋገርኩ ወጤን እየሰራው መብራት በጣም ሲያስቸግረኝ ወደ ልጅ ማጣጠብ ገባሁ። ውሃ አፍልቼ አስቀምጬ ስለነበረ ልጄን ገላዋን ጥብጥብ አደረኩት፣ እንቅልፏንም እንድትተኛልኝ ማለት ነው። ገላዋን እያጣጠብኩኝ ከሷ ጋር እየተጫወትኩኝ ማለት ነው። በነገራችን ላይ ገላዋን ስታጠብ ቀደስ ነው የምትለኝ፣ የሆነ አታስቸግረኝም፣ በቃ ትዝናናበታለች። ከዛ ሻወሯን ጨረሰች፣ ቅባቷን ቀባባኋት፣ ልብሷን ምናምን ነገር አለባበስኳት ማለት ነው። እዚህ ጋር ደግሞ ማለት ነው በጣም ነው ልጄ ቅርሻት የሚያስቸግራት። የሆነ የምታውቁት እንትን ካለ መፍትሄ ትነግሩኝ ማምሽ ደስ ይለኛል። ከዛ የልጄን ነገር ከጨረስኩ በኋላ ሊጤም ኩፍ ብሎ ነበረ፣ ወደ መጋገር ሄድኩኝ። ረሳሁት መቅረጽ። እዚጋ ደግሞ ድንቼም ደርሳልኛለች። ከዚህ በኋላ ግን ቪዲዮ አልቀረስኩም፣ በቃ ደከመኝ መሰለኝ ረሳሁት። ከዛ ተጣጥቤ ምናምን ነገር እረፍት ወደ ማድረግ ነው ሄድኩት እና የዛሬው ቪዲዮ ይሄን ይመስል ነበረ። ሰብስክራይብ እያደረጋችሁ ፋሚሊ ሆኑ እና ቪዲዮዬንም እዚህ ድረስ ስላያችሁልኝ ቴንኪዩ ባይ። በሌላ ቪዲዮ እስከምንገናኝ ማለት ነው።